በዛሬው ፕሮግራማችን ፒቱፒ ላይ እንዴት በትክክለኛው መንገድ ዶላር መግዛት እንደምንችል እኔው ራሴ ዶላር እየገዛው አሳያችኋለሁ። ሁላችሁም ፕሮግራሙን እስከ ፍጻሜው ድረስ ተከታተሉ። ቪዲዮን ስትጀምሩ ላይክ እንዲሁም ደግሞ ለቻናላችን አዳዲስ ሰዎች ካላችሁ ሰብስክራይብ ማድረግ እንዳይረሳ። በአሁኑ ሰዓት ፒቱፒ እየሰራ የሚገኘው ፕላትፎርም የዊክስ ኤክስቼንጅ ፕላትፎርም ነው። የዊክስ አካውንት ካልከፈታችሁ ሊንክ ከታይ ዲስክሪፕሽን ቦታ ላይ አስቀምጥላችኋለሁ። ወደ ፕሌይ ስቶር እንገባለን። ከዛም በመቀጠል የዊክስ አፕሊኬሽን እናወርዳለን። አፑን ስልካችን ላይ ከጫንም በኋላ ለመጀመሪያ ጊዜ ስንከፍተው በዚህ መልክ ያመጣልናል። የጉግል አይከኗን ክሊክ እናደርጋለን። ከዛም በመቀጠል እዚህ ጋር ስልካችን ላይ የሚገኙትን የጉግል አካውንቶች ያመጣልናል። አካውንቱን የከፈትንበትን የጉግል አካውንት መርጠን ሳይኒን እናደርጋለን። ይህንንም የዊክስ ኤክስቼንጅ ፕላትፎርም በመጠቀም በቀላሉ እንዴት ዶላር መግዛት እንደምንችል አሳያችኋለሁ። በቅድሚያ ግን ቬሪፋይ ካላረጋችሁ ቬሪፋይ ማድረግ መቻል አለባችሁ። እዚህ ጋም እንደምትመለከቱት ፒቱፒ የሚል አማራጭ አለ። እዚህ ጋር ካልመጣላችሁ ሞር የሚለውን ክሊክ አድርገን እዚህ ጋር የሰርች ቦታው ላይ ፒቱፒ ብለን ሰርች ብናደረግ እናገኛለን። በቀጥታ ወደ እሱ እንገባለን። ከዛም በዚህ መልክ ሲያመጣልን መጀመሪያ የምናደርገው ነገር ምንድን ነው? እዚህ ጋር የሚያሳየንን ከረንሲ መቀየር መቻል አለብን፣ በኢትዮጵያ ብር እንዲያሳየን። ከላይ ይሄኛውን ክሊክ አድርገን እንደምትመለከቱት የተለያዩ ከረንሲዎች አሉ። እኛ እዚህ ጋር ኢቲቢ የሚለውን መርጣለን። ከዛ እንደምትመለከቱት $1 በምን ያህል የኢትዮጵያ ብር እየተሸጠ እንደሆነ እዚህ ጋር ያሳየናል። እኛ አሁን ዶላር መግዛት ስለፈለግን ከላይ ሁለት አይነት አማራጭ ነው ያለው፣ ባይ እና ሴል የሚለው። እዚህ ጋር ባይ ላይ እናረጋለን። ከዛም ሲቀጥል ዶላሩን ስንገዛ የምንገበያይበትን የፔመንት ሜተድ ማስገባት ስላለብን ከስር እንደምትመለከቱት ፕሮፋይል የሚል አማራጭ አለ። እሱን ክሊክ እናደርገዋለን። ከዛ እዚህ ጋር ፔመንት ሜተድ የሚል አማራጭ አለ። ወደዛ እንገባና እዚህ ጋር እንደምትመለከቱት አድ ሜተድ የሚል አማራጭ አለ። እሱን ክሊክ በማድረግ እዚህ ጋር እናንተ ፔመንት ሜተዳችሁን ታስገባላችሁ። የምትጠቀሙት በንግድ ባንክ ከሆነ በአዋሽ ባንክ፣ በቴሌ ብር፣ በሲቢ ብር እዚህ ጋር ታስገባላችሁ። ለምሳሌ በሲቢ ከፈለግን ሲቢ የሚለውን ክሊክ እናረጋለን። ከዛም በመቀጠል ከስር የሲቢ አካውንት ነምበራችን እናስገባለን። ከዛ ከስር አድ በማለት ፔመንት ሜተዳችሁን ማስገባት ትችላላችሁ። እዚህ ጋር ግን አንድ ማወቅ ያለባችሁ ነገር ቢኖር እዚህ ጋር የምታስገቡት የፔመንት ሜትር ላይ ያለው ስምና ይሄኛው የዊክስ አካውንታችሁ ጋር ያለው ስም የተመዘገበው ማለት ነው ተመሳሳይ መሆን መቻል አለበት። ስለዚህ ይሄን ነገር እርግጠኛ መሆን አለባችሁ። ይሄንን ካስተካከልን በኋላ ፒቱፒ ወደሚለው እንመለስና እዚህ ጋር ከላይ ፔመንት የሚል አማራጭ አለ። እሱን ክሊክ እናደርገዋለን። ከዛም እዚህ ጋር ሻጮቹን ፊልተር ለማድረግ የምንጠቀምበት አማራጭ ነው። እንደምትመለከቱት መጀመሪያ ላይ ሁለት አማራጭ አለ። አሁን ለመሸጥ ሬድ የሆኑትን ሰዎች ፊልተር እያደረገ እንዲያመጣላችሁ ከፈለጋችሁ አቬለብል ቱ ትሬድ የምትለዋን ቶንግል ኦን እናደርጋለን። ከዛ በመቀጠል ደግሞ ያለው ከዚህ ቀደም ተገበያይታችሁ ከነበረ እነዛን ሰዎች እንዲያመጣላችሁ ከፈለጋችሁ ይህንን ኦን ማድረግ ትችላላችሁ። ከዛም ሲቀጥል መርቻንት ታይፕ የሚለው ጋር ኦል እንዲሁም ቬሪፋይድ መርቻንት የሚል አለ። እዚህ ጋር ቬሪፋይድ መርቻንት የሚለውን እንመርጣለን። ከዛም በመቀጠል ፔመንት አካውንት የሚለው ጋር ቅድም ፔመንት ሜትድ ያስገባ ነው አላ እሱን እዚህ ጋር እንመርጣለን። እንደምትመለከቱት እኛ ባስገባነው መሰረት ፊልተር እያደረገ እያወጣልን ነው። ከዚህም በተጨማሪ ደግሞ ሚኒመም መግዛት የፈለጋችሁ ስንት ነው፣ ማለትም የስንት ብር ዶላር ነው መግዛት የፈለጋችሁት? የ1000 ብር ነው? የ2000 ብር ነው? ከላይ ኢንተር አማውንት የሚለው ጋር መግዛት የፈለጋችሁበትን አማውንት አስገባላችሁ። ለምሳሌ እኔ እዚህ ጋር የ1000 ብር ዶላር መግዛት ስለፈለግኩ እሱን አማውንት አስገባለሁ። ከዛ እዚህ ጋር ፊልተር አድርጎ ያመጣላችኋል። እኔ እዚህ ጋር ሁለት ሰዎች ነው ያመጣልኝ። መርጬ ከአንዱ ላይ እንዴት መግዛት እንደምንችል ላሳያችሁ። እዚህ ጋር ሰውየውን ከወሰናችሁ በኋላ ባይ ዩኤስዲቲ የምትለዋን ክሊክ እናደርጋለን። ከዛም በመቀጠል መክፈል የፈለጋችሁትን አማውንት እዚህ ጋር ታስገባላችሁ። ከዛም ሲቀጥል ምን ያክል ዩኤስዲቲ እንደምትቀበሉ ራሱ ያሳያችኋል። እዚህ ጋር ፔመንት ሜትር ስላስገባን እሱን አምጥቶልናል። እዚህ ጋር መጨረሻ ላይ እኛ የምናደርገው ነገር ቢኖር ከስር ቼክ ቦክስ አለች። እችኛዋን ቼክ ቦክስ ቼክ እናደርግና ከስር ባይ ዩኤስዲቲ የምትለዋን ክሊክ እናደርጋለን። በመቀጠል እዚህ ጋር እንደምትመለከቱት ዶላሩ የሚሸጥልኝ ሰው ገንዘቡን ማስገባበትን አካውንቱን ነግሮኛል። ይሄኛውን ኮፒ አርግቼ ወደዚህኛው አካውንት መጀመሪያ ላይ የመረጥኩትን አማውንት ያክል ገንዘብ ትራንስፈር እናደርጋለን። ገንዘቡን ካስተላለፍን በኋላ እዚህ ጋር ትራንስፈር ኮምፕሊት የምትለዋን ክሊክ እናደርጋለን። ከዛም ፔመንቱን ለማረጋገጥ እንደምትመለከቱት ገንዘቡን ስትልኩ ያው ደረሰኝ አላ፣ ያንን ደረሰኝ ስክሪንሻት አድርጋችሁ ታስቀምጣላችሁ። ከዛም በመቀጠል እዚህ ጋር አፕሎድ ታደርጉታላችሁ እሱን። ከዛ እዚህ ጋር እሱን አፕሎድ አድርገን ከስር ኮንፊርም እንለዋለን። ከዚህ በኋላ እንግዲህ ከኛ የሚጠበቀውን ጨርሰናል። አሁን ሻጩ ዶላሩን እስኪለቅልን እንጠብቃለን።
እንደምትመለከቱት ከተወሰኑ ደቂቃዎች በኋላ በዚህ መንገድ ሰውየው ዶላሩን ለቆልኛል። እኔም ገንዘቡን ልኬለታለሁ። በቀላሉ በዚህ መንገድ በዊክስ ኤክስቼንጅ አማካኝነት በፒቱፒ ዶላር መግዛት ትችላላችሁ። በዚህ አጋጣሚ በአሁኑ ሰዓት ፒቱፒ ላይ ስንገበያይ ያው ጥንቃቄ ማድረግ ስላለብን እናንተም ስትገበያዩ ጥንቃቄ ማድረግ መቻል አለባችሁ።